ክርስቲያን በፍጹም ተስፋ አይቆርጥም። እግዚአብሔር ሁሉን ማድረግ የሚችል ድንቅ አምላክ ስለሆነ በቃ እኮ ደጋውን ቆላ ማድረግ የሚችል ደጋውን ቆላ ቆላውን ደጋ ማድረግ የሚችል እግዚአብሔር ቀንና ሌሊትን ማፈራረቅ የሚችል እግዚአብሔር አንድም ሌላ ኃይል አይችልም። የኔና የናንተ አምላክ ክብርና ምስጋና ይግባው። ስለዚህ እግዚአብሔር ለኔና ለናንተ የሚነግረን በዕንባቆም ነብይ ምንድነው? ተስፋ አትቁረጥ ነው። መዝሙር 69ን ስትመለከቱ ቶሎናልኝ አትዘግይብኝ። አንዳንዴ የሚዘገይ ነገር ተስፋ ያስቆርጣል። አትዘግይብኝ። አንዳንዴ ለምናችሁ ያልሆነላችሁ ሰዎች ልትኖሩ ትችላላችሁ። ምን ይሆን ችግሩ? ምስጋናችሁ ትንሽ ነው? ልመናችሁ እንዲበዛ የተደረገው አላውቅም። አንዳንድ ሰው ምክንያቱም ልመና ያበዛል ሲደረግለት ግን ወዲያው ነው። አንዳንዱማ የለም ጭራሽ እኮ እግዚአብሔር ሁሉ ሊሸውድም ይሞክርኳል። እግዚአብሔር ሆይ ካደረክልኝ ሰንጋ በሬን ሸጬ አምጥቼ እሰጣለሁ። ስለቱም አይደርስም። ወዲያው ደረሰ ስለቱ። ከዛ በኋላ ሰንጋ በሬን ሸጬ ነው ያለው። ስለቱ ደረሰ። አንዳንድ ሰው ሲሳል የሚናገረውን አያውቅ። እግዚአብሔር ያንተን ገንዘብ አይፈልግ፣ መታዘዝን ነው የሚፈልገው። ያ ሰውዬ በሬውን ከዶሮ ጋር ይዞ ገበያ ይወጣ። ዶሮዋ ስንት ነች ሲሉት 100,000 ብር። በሬው ስንት ሊሆን ነው? አይ በሬው እንኳን ቀላል ስንት ነው? 5,000 ብር። በቃ በሬውን ብቻ ሽጥልኝ። አይ ተለያይቶ አይሸጡም። ሌላው መጣ ነው ዋጋው እኮ ተቀያየረ እንጂ አንድ ነው አለ። በ105,000 ብር ገዛውና ወደ ቤቱ ይሄድ። ሰውየው መጥቶ አይታል እንግዲህ መድኃኒዓለም በሬን በስንት እንደሸጥኩት። እግዚአብሔር የሚሸወድ አምላክ ነው። ቶቶ ያለው ደግሞ እንጂ ያኛው የሚገርም እኮ ለሚካኤል ተስሎ በሬው ጠፍቶ 3 ቀን እኮ በሬው የለም ጠፍቷል። ኧረ እንደው በሬን ሚካኤል፣ ኧረ እንደው በሬን አለ። ልክ ጸሎቱን አድርጎ ሲወጣ በሬው እዛ ጋር ቆሟል። ወይ ሚካኤል አግኝቼዋለሁ። ከእግዚአብሔር ጋር ምን አይነት ግንኙነትን ያላችሁ? እርግጥ ነው አንድ ነገር ሲዘገይ ተስፋ የሚያስቆርጡ ነገሮች ይመጣሉ። ስለዚህ ዳዊት ራሱ ይመስለኛል ረፍጠን ይላል። ልጁ ሲያሳድደው በዮርዳኖስ ወንዝ ከረሞጫው በደረቱ ወድቆ የጸለያ ጸሎት አለች። ነጽር እግዚኦ ወስተረዶት የምትል ወይ ትጎንዲ የምትል አዘግይብኝ። እግዚአብሔር አይዘግይባችሁ፣ ጠብቀው። እናንተ ቸኩላችሁ ሊሆን ይችላል። ድሮ ጀምሮ ይሄን ቃል እናቀርባል። አንዳንደኛ ምን ቸኩሏል? ሰዓት ግን አለው እግዚአብሔር። ጊዜ ገቢር ለእግዚአብሔር ብቻ በሁሉም መንገድ ይድረስላችሁ፣ ይፈጥኖ ይድረስላችሁ።